ሰላም የኤፕላስ ኢትዮጵያ ቤተሰቦች እንዴት ናችሁ? እንኳን ወደ ሌላ አስተማሪና ጠቃሚ ቪዲዮ በደህና መጣችሁ። በተለይም ዛሬ በቪዲዮ ላይ ለ12ኛ ክፍል ተማሪዎች ለዩኒቨርሲቲ ለመግባት ለምትዘጋጁ እንዲሁም ደግሞ ለፍሬሽማን ተማሪዎች የወደፊት ሙያችሁን ለመምረጥ ላሰባችሁ በሙሉ ጠቃሚ የሆነ ቪዲዮ ይዤላችሁ መጥቻለሁ። አብዛኞቻችሁ ዩኒቨርሲቲ ስንገባ አንድ ትልቅ ጥያቄ ይኖረን ነበረ። የትኛው ዲፓርትመንት ብመርጥ ይሻላል? የትኛው ዲፓርትመንት በቀላሉ ስራ ያስገኛል? የትኛው ደሞዝ ከፍተኛ ነው? እና ኤአይ እየበዛ ባለበት ዘመን የትኛው የተሻለ ስራ ነው የሚባሉት ነገሮች ሁላችንም ያስጨንቁናል። እነዚህ በጣም ተገቢ የሆኑ ጥያቄዎች ናቸው። ምክንያቱም የምትመርጡት ዲፓርትመንት በሚቀጥሉት 4 ወይም 5 ዓመታት ህይወታችሁን ሊወስን ይችላል። ነገር ግን አንድ ነገር አስታውሱ፣ የተሻለ ዲፓርትመንት ማለት ለሁሉም ሰው አንድ አይነት አይደለም። ለምሳሌ አንድ ሰው በኮምፒውተር ሳይንስ ሊሳካለት ይችላል፣ ሌላው ደግሞ በሜዲሲን ወይም ደግሞ በኢንጂነሪንግ ሊሳካለት ይችላል። ዋናው ነገር ፍላጎታችሁን፣ ችሎታችሁን እና የወደፊት እቅዳችሁን በሚገባ ማወቅ ነው። ዛሬ ግን በ2026 እንዲሁም ደግሞ በቀጣይ 5 ዓመታት በኢትዮጵያ ሆነ በዓለም ዙሪያ ከፍተኛ ፍላጎት ያላቸው 10 ዩኒቨርሲቲ ዲፓርትመንቶችን እንመለከታለን። ለእያንዳንዱም ምን እንደሚማሩ፣ ምን አይነት ስራ እንደሚያገኙ፣ ምን አይነት ክህሎት እንደሚያስፈልግ እንወያያለን። ስለዚህ እስከ መጨረሻው ተመልከቱት። እንጀምር። 10ኛ አካውንቲንግ ኤንድ ፋይናንስ ነው። አካውንቲንግ እና ፋይናንስ በ10ኛ የምናስቀምጠው ሲሆን ብዙ ሰው አካውንቲንግ ማለት ቁጥር መቁጠር ብቻ ይመስለዋል። ነገር ግን አካውንቲንግ እና ፋይናንስ ከዚያም በላይ ነው። ይህ ዘርፍ የድርጅቶችን ገንዘብ አስተዳደር፣ የፋይናንስ ውሳኔዎችን መወሰን፣ ትንተናና ኢንቨስትመንቶችን ያካተተ ስራ ዘርፍ ነው። በዛሬ በዓለማችን ላይ በጣም ተፈላጊ ከሚባሉ ስራዎች መካከል ላይ ለዛሬ 10ኛ አስቀምጠነዋል። በኢትዮጵያ ላይ የእነዚህን ስራ ወይም አካውንቲንግ ኤንድ ፋይናንስ ብትገቡ ምን አይነት ስራዎች ላይ ልትገቡ ትችላላችሁ የሚለውን ስናይ በባንኮች፣ ኢንሹራንስ እና ካምፓኒዎች፣ ኤንጂኦዎች፣ ፕራይቬት ካምፓኒዎች ወይም የግል ድርጅቶች፣ ገቨርንመንት ኢንስቲትዩሽኖች እንዲሁም ደግሞ በሁሉም አካውንቲንግ እና ፋይናንስ ይፈልጋሉ። እነዚህ ስራዎችን ጨምሮ ሌሎችም ማለት ነው። እና የስራ እድሎቹን በምናይበት ጊዜ አካውንታንት መሆን ትችላላችሁ፣ ኦዲተር፣ ፋይናንስ አናሊሲስ፣ ባንክ ኦፊሰር፣ ታክስ ኮንሰልታንት፣ ኢንቨስትመንት አናሊሲስ እንዲሁም ደግሞ ነገር ግን ዲግሪ ብቻ በቂ አይደለም። ማወቅ ያለባችሁ አንድ ነገር እዚህ ላይ ለመግባት በአካውንቲንግ ኤንድ ፋይናንስ በምትማሩበት ጊዜ ኤክሴል አድቫንስድ ስኪል ሊኖራችሁ ይገባል። ፋይናንሻል ስኪል አናሊሲስ ስኪል ሊኖራችሁ ይገባል። አካውንቲንግ ሶፍትዌር ኤንድ ዳታ አናሊሲስ መማር አለባችሁ። እንዲሁም ደግሞ ከሌሎች ተመራቂ ተማሪዎች ወይም ደግሞ ከቀድሞ ከተመረቁ ተማሪዎች በደንብ መረጃ መጠየቅ አለባችሁ። 9ኛ ሲቪል ኢንጂነሪንግ። ይህ ደግሞ ቁጥር 9 ላይ የምናስቀምጠው ሲሆን ሲቪል ኢንጂነሪንግ ከዓለም ጥንታዊና ተፈላጊ ከሆኑ የኢንጂነሪንግ ዘርፎች አንዱ ነው። አንድ ነገር እየተለማ ሲሄድ ማለትም መንገድ፣ ድልድይ፣ ህንፃ፣ ግድብ፣ የከተማ ልማት፣ የተለያዩ ስራዎች ሲቪል ኢንጂነሪንጎች ያስፈልጉታል። እነዚህ ፕሮጀክቶች የሚመሩት በማን ነው? በሲቪል ኢንጂነሮች ናቸው። ስለዚህ በዚህ ፊልድ ላይ መቀጠል የምትፈልጉ ሰዎች ማትማቲክስ፣ ፊዚክስ፣ ዲዛይን የምትወዱ ከሆነ ይህ በጣም ጥሩ ምርጫ ወይም የስራ እድሎች ያሉት ሲሆን በእነዚህም ጊዜ ደግሞ የስራ እድሎቹን በምናይበት ጊዜ ሳይት ኢንጂነር መሆን፣ ስትራክቸራል ኢንጂነር መሆን፣ ኮንስትራክሽን ማናጀር መሆን፣ ፕሮጀክት ማናጀር መሆን፣ ሪል ስቴት ዴቨሎፐር ኤንድ ዴቨሎፕመንት ላይ መስራት ትችላላችሁ። ተጨማሪ ክህሎቶች ደግሞ ያስፈልጋችኋል። ሲቪል ኢንጂነሪንግ በምትማሩበት ጊዜ ከዩኒቨርሲቲ የማይሰጣችሁ አንድ ስኪል አለ፣ በደንብ የማታገኙት አውቶካድ፣ ሬቪት ኤንድ ፕሮጀክት ማኔጅመንት ኤንድ ኮንስትራክሽን ሶፍትዌሮችን በደንብ መማር ለወደፊት ስራ ለማግኘት ፈጣን ያደርግላችኋል ማለት ነው። ይህን የስራ ዘርፍ አሁን ላይ በጣም ተፈላጊ ወደፊት ከሚሆኑት የስራ ዘርፎች አንዱ ነው። ይህ የሚሆነበት ምክንያት በኢትዮጵያ ላይ አብዛኞቹ ስራዎች በግንባታ ላይ ያሉ ስለሆነ ነው። 8ኛ ኤሌክትሪካል ኢንጂነሪንግ። በ8ኛ ደረጃ የምናስቀምጠው የኤሌክትሪካል ኢንጂነሪንግ ነው። ዛሬ ዓለም ላይ አዳዲስ ቴክኖሎጂ ዘመን እየተሻገረ ነው። ኤሌክትሪክ የሌለበት ዘመናዊ ህይወት ማሰብ በጣም አስቸጋሪ የሆነ ነው። ከቤት ጀምሮ ትልልቅ ኢንዱስትሪዎች እንዳለ ኤሌክትሪካል ኢንጂነር ይፈልጋሉ። ኤሌክትሪካል ኢንጂነሪንግ ውስጥ የሚጠኑ ዋና ዋና ዘርፎች ምን ምንድን ናቸው የሚሉትን ስናይ ያው ኢትዮጵያ ውስጥ ከረንትሊ 4 ሊሆኑ ይችላሉ የሚሰጧችሁ ማለት ነው፣ ፓወር፣ ኮምፒውተር ምናምን የመሳሰሉት። ነገር ግን በዋነኝነት ይሄ ፊልድ ላይ አንዳንድ ዩኒቨርሲቲዎች እንደ አስቱ ምናምን ከገባችሁ ፓወር ሲስተም፣ ሪኒዌብል ኢነርጂ፣ ቴሌኮሙኒኬሽን፣ አውቶሜሽን፣ ኢንዱስትሪያል ኮንትሮል ሲስተም፣ ኤሌክትሪካል ቬሂክል ቴክኖሎጂ የመሳሰሉት በተለይም ደግሞ አሁን ላይ ሪኒዌብል ኢነርጂ ወይም ደግሞ ሶላር ኢነርጂ በፍጥነት የተስፋፋ ስለሆነ የዚህ ዘርፍ ባለሙያዎች ወደፊት ተፈላጊ ልትሆኑ ትችላላችሁ። የስራ እድሎቹን በምናይበት ጊዜ ደግሞ ኤሌክትሪካል ኢንጂነር፣ ፓወር ሲስተም ኢንጂነር፣ ቴሌኮም ኢንጂነር፣ አውቶሜሽን ኢንጂነር፣ ሪኒዌብል ኢነርጂ ስፔሻሊስት፣ ኮንትሮል ሲስተም ኢንጂነር የመሳሰሉትን ስራዎች የማግኘት ቻንሳችሁ በጣም ሰፊ ነው። ነገር ግን ኤሌክትሪካል ኢንጂነሪንግ ለመማር ማትማቲክስ እና ፊዚክስ ጥሩ መሰረት ያስፈልጋል። ተጨማሪ ክህሎቶች ደግሞ ስትወጡ አዳብራችሁ በጎን ማውጣት ያለባችሁ ሰርኪዩት ዲዛይን፣ ፒኤልሲ ፕሮግራሚንግ፣ ኢምበድድ ሲስተም፣ ሪኒዌብል ኢነርጂ ቴክኖሎጂ እነዚህን የመሳሰሉት ተጨማሪ ክህሎቶች ካሏችሁ ስራ የማግኘት ፕሮባቢሊቲያችሁ በጣም ከፍተኛ ነው የሚሆነው። በጣም ስኬታማ ትሆናላችሁ ማለት ነው። 7ኛ አርኪቴክቸር።
አርኪቴክቸር ላይ ቁጥር 7 ላይ የምናስቀምጠው ሲሆን አርኪቴክቸር ማለት ቤት መሳል ብቻ አይደለም። ይህ ጥበብ ነው፣ ይህ ሳይንስ ነው፣ ይህ ኢንጂነሪንግን የሚያጣምር ትልቅ ዘርፍ ነው። አርኪቴክቸር ሰዎች የሚኖሩበት የሚሰሩበትና የሚጠቀሙበትን ቦታ እንዳለ ይነድፋል። አሁን በዓለም ላይ ስማርት ሲቲ የሚባሉ ሰስቴኔብል ቢልዲንጎች፣ ሞደርን ሃውሲንጎች እየተሸጋገረ ስለሆነ አርኪቴክቸር አሁንም ጠቃሚ ዘርፍ ነው። የሚስማማችሁ ከሆነ ፈጠራ የምትወዱ ከሆነ ዲዛይን የምትወዱ ከሆነ ስዕልና ንድፍ የምትወዱ ከሆነ አዲስ ሀሳብ ማምጣት የምትችሉ ከሆነ አርኪቴክቸር ጥሩ ምርጫ ሊሆን ይችላል። የስራ ዕድሎቹን በምናይበት ጊዜ አርኪቴክት፣ ኡርባን ፕላነር፣ ኢንተሪየር ዲዛይን፣ ላንድስኬፕ ዲዛይነር፣ ኮንስትራክሽን ኮንሰልታንት ወይም ደግሞ አማካሪዎች መሆን ትችላላችሁ። በዚህ ዘርፍ ላይ የሚያስፈልጉ ክህሎቶች አውቶካድ፣ ሬቪት፣ ስኬች አፕ፣ 3ዲ ሞዴሊንግ ሶፍትዌሮች የመሳሰሉትን ተጨማሪ ስኪሎች ተምራችሁ መውጣት አለባችሁ ማለት ነው። በስድስተኛ ደረጃ የምናየው ኢንፎርሜሽን ቴክኖሎጂ ነው። አሁን ወደ ስድስተኛ እንመጣለን። ኢንፎርሜሽን ቴክኖሎጂ ወይም አይቲ። ብዙ ሰዎች አይቲ ማለት ፕሮግራሚንግ ብቻ ነው ብለው ያስባሉ። ነገር ግን አይቲ ከዛም በላይ ሰፊ ነው። አይቲ ውስጥ ኔትወርኪንግ፣ ክላውድ ኮምፒውቲንግ፣ ሳይበር ሴኩሪቲ፣ ዳታቤዝ አድሚኒስትሬሽን፣ ሲስተም አድሚኒስትሬሽን፣ ዴቭኦፕስ፣ አይቲ ፕሮጀክት ማኔጅመንት ይገኛሉ። ዛሬ ማንኛውም ድርጅት ኮምፒውተር ሲስተም አለው፣ ኔትወርክ አለው፣ ዳታቤዝ አለው፣ ዲጂታል ሰርቪስ አለው። ስለሚጠቀሙ አይቲ ፕሮፌሽናል ያስፈልጉታል ማለት ነው። እነዚህ ባንኮች፣ መንግስት ተቋማት፣ የግል ኩባንያዎች እንዳለ የቴክኖሎጂ ድርጅቶች ይፈልጉታል ይሄን የአይቲ ባለሙያ። ይሄ ላይ የስራ ዕድሉ በጣም ሰፊ ነው። የስራ ዕድሎቹን በምናይበት ጊዜ ኔትወርክ አድሚኒስትሬተር መሆን ትችላላችሁ፣ ሲስተም አድሚኒስትሬተር መሆን ትችላላችሁ፣ ክላውድ ኢንጂነሪንግ መሆን ትችላላችሁ፣ ዳታቤዝ አድሚኒስትሬተር መሆን ትችላላችሁ፣ አይቲ ሰፖርት ስፔሻሊስት መሆን ትችላላችሁ፣ ሴኩሪቲ ስፔሻሊስት መሆን ትችላላችሁ። ከዲግሪ በተጨማሪ ሰርቲፊኬት ማግኘት በጣም ይጠቅማል። ለምሳሌ ሲስኮ ሲሲኤንኤ ሰርቲፊኬት ቢኖራችሁ፣ ኮምፒውቴሽናል ቲአይኤ ኤ+ ቢኖራችሁ፣ ማይክሮሶፍት ሰርቲፊኬሽኖች ቢኖሯችሁ እነዚህ ሰርቲፊኬሽኖች ያገለግሏቸዋል ማለት ሰርቲፊኬቶቹ ማለት ነው። አምስተኛ ኮምፒውተር ሳይንስ። በአምስተኛ ደረጃ ኮምፒውተር ሳይንስ እናገኛለን። ኮምፒውተር ሳይንስ ዘመናዊ ቴክኖሎጂ መሰረት ነው። ይህ ዘርፍ ኮምፒውተር እንዴት እንደሚያስብ፣ እንዴት ችግር እንደሚፈታና ሶፍትዌር እንዴት እንደሚገነባ ያስተምራል። ኮምፒውተር ሳይንስ የሚማሩ ፕሮግራሚንግ ላይ ነው። በኮምፒውተር ሳይንስ ትማሩ ፕሮግራሚንግ ትማራላችሁ፣ አልጎሪዝም ትማራላችሁ፣ ዳታ ስትራክቸር ትማራላችሁ፣ አርቲፊሻል ኢንተለጀንስ ትማራላችሁ፣ ዳታ ሳይንስ ትማራላችሁ፣ ኮምፒውተር ቪዥን ትማራላችሁ፣ ሮቦቲክ ትማራላችሁ። እነዚህን ሁሉ ትማራላችሁ። በዚህ ውስጥ ደግሞ ማትስ ኤንድ ፕሮብሌም ሶልቪንግ የምትወዱ ከሆነ ኮምፒውተር ሳይንስ በጣም ጥሩ ምርጫ ነው። የስራ ዕድሎቹን በምናይበት ጊዜ የመጀመሪያው ሶፍትዌር ዴቨሎፐር፣ ዳታ ሳይንስ፣ ኤአይ ኢንጂነር፣ ማሽን ለርኒንግ ኢንጂነር፣ ሲስተም አናሊሲስ፣ ሪሰርች ሳይንቲስት መሆን ትችላላችሁ ማለት። ነገር ግን ኮምፒውተር ሳይንስ ትማሩ አንድ ነገር አስታውሱ፣ ዲግሪ ብቻ በቂ አይደለም። ፕሮግራሚንግ ፕራክቲካል የሆነ እውቀት፣ ፐርሰናል የሆኑ ፕሮጀክቶች እና ጊታ ፖርትፎሊዮላችሁ ላይ መገንባት አለባችሁ። ያ ነገር ከሌላችሁ ስራ የማግኘት ቻንሳችሁ አሁን ላይ ባለው የኤአይ ዘመን ጠባብ ሊሆን ይችላል። ነገር ግን ይህን ነገር ቢውልድ ካረጋችሁ በኮምፒውተር ሳይንስ ሙያ ላይ ስኬታማ መሆን ትችላላችሁ። ሶፍትዌር ኢንጂነሪንግ በአራተኛ ደረጃ እናያለን። ቁጥር 4 ላይ ሶፍትዌር ኢንጂነሪንግ ስናይ በዛሬው በዓለም ላይ ሁሉም ነገር ሶፍትዌር እየተመረተ ነው። ለምሳሌ ሞባይል አፖች፣ ዌብሳይቶች፣ ባንኪንግ ሲስተም፣ ኢኮመርስ ፕላትፎርሞች፣ ሆስፒታል ማኔጅመንት ሲስተሞች እንዳለ እነዚህን ይጠቀማሉ ማለት ነው። ሁሉም ሶፍትዌር ኢንጂነሪንግ የሚገነቧቸው ናቸው እና ሶፍትዌር ኢንጂነሪንግ በተለይ ፍሪላንሲንግ ላይ፣ ሪሞት ወርክ፣ ስታርታፕ፣ ኢንተርናሽናል ጆፖችን የማግኘት ቻንሳችሁ ለሚፈልጉ ተማሪዎች ከሆናችሁ እንደዚህ አይነት ተማሪዎች ፍሪላንስ፣ ሪሞት፣ ስታርታፕ፣ ኢንተርናሽናል ጆፕ የምትፈልጉ ከሆነ በጣም ትክክለኛ ምርጫችሁ የሚሆነው ሶፍትዌር ኢንጂነሪንግ ነው። የስራ ዕድሎቹ በምናይበት ጊዜ መጀመሪያው ፉል ስታክ ዴቨሎፐር መሆን ትችላላችሁ፣ ሞባይል አፕ ዴቨሎፐር መሆን ትችላላችሁ፣ ባክኢንድ ዴቨሎፐር መሆን ትችላላችሁ፣ ፍሮንቲንድ ዴቨሎፐር መሆን ትችላላችሁ፣ ዴቭኦፕስ ኢንጂነር መሆን ትችላላችሁ፣ ሶፍትዌር አርኪቴክት መሆን ትችላላችሁ። የሚያስፈልጉ ክህሎቶችን በምናይበት ጊዜ ፕሮግራሚንግ ላንጉጅ፣ ዳታቤዝ፣ ዌብ ዴቨሎፕመንት፣ ሞባይል ዴቨሎፕመንት፣ ሶፍትዌር ዲዛይን እና በጣም አስፈላጊ ሪል የሆኑ ፕሮጀክቶች ያስፈልጓቸዋል። ሪል የሆኑ የተሰሩ ለምሳሌ ዌብሳይት መገንባት፣ ሞባይል አፕ መስራት፣ ኦፕን ሶርስ ፕሮጀክት ላይ መሳተፍ። እነዚህ ከዲግሪ በላይ በአሁኑ ሰዓት ዋጋ አላቸው። ሰዎች ዲግሪያችሁ ላይ ውጤታችሁን ሳይሆን የሚያዩት የሰራችሁትን ስራ ነው። እነሱ የሚፈልጉት ከእናንተ ሪዛልት እንጂ ውጤታችሁን አይደለም። ስለዚህ ይህን ለማለት ነው። በሶስተኛ ደረጃ የምናየው ተወዳጁን ሜዲሲን ዲፓርትመንት ነው። ሜዲሲን ሁሉም በዓለም ላይ ተፈላጊ ነው። ሁሌም በዓለም ላይ የሚፈልጉት አይነት ዲፓርትመንት፣ ምክንያቱም ሰዎች ሁልጊዜ ጤናና ሕክምና ያስፈልጋቸዋል። ሜዲሲንን ለሚመርጡ ባዮሎጂ፣ ኬሚስትሪ፣ ሪሰርች፣ ሂውማን ሄልዝ መውደድ ያስፈልጋል ማለት ነው። ይህ ቀላል የሆነ ትምህርት አይደለም። ከኢትዮጵያ ላይ ከሚሰጡ ትምህርቶችም በጣም ከባዱ ነው። ረጅም ጊዜ የሚፈልግ ትጋትና ትዕግስትን የሚጠይቅ ነገር ግን በመጨረሻም ትልቅ ክብርና ሰዎችን የመርዳት በሰዎችን የመከበር የሚያስገኝላችሁ ስራ ነው። የስራ ዕድሎቹ ያው ሜዲካል ዶክተር መሆን ትችላላችሁ፣ ስፔሻል ዶክተር መሆን ትችላላችሁ፣ ሰርጂን መሆን ትችላላችሁ፣ እንዲሁም ደግሞ ሜዲካል ሪሰርቸር መሆን ትችላላችሁ፣
የተለያዩ ሌሎች እንደዚያ ሜዲካል ሌክቸረር መሆን ትችላላችሁ፣ መምህርነት ማለት ነው። በሜዲሲን ዘርፍ ፐብሊክ ሄልዝ ኤክስፐርት መሆን ትችላላችሁ ማለት ነው። ይህን ነገር ማድረግ የምትችሉ ከሆነ ሜዲሲን ላይ ሰርቫይቭ አድርጋችሁ ለረጅም ጊዜ መቆየት የምትችሉ ከሆነ በጣም ሪኮመንድ ማድረጋችሁ አይነት ዲፓርትመንት ቢኖር ሜዲሲን በጣም ጠቃሚና ደስ የሚል ነው። በሁለተኛ ደረጃ አርቲፊሻል ኢንተለጀንስ ኤንድ ዳታ ሳይንስ ነው። አሁን ወደ ሁለተኛ ደረጃ ስንመጣ ይህን ትምህርት እናያለን። በዛሬው ዓለም ላይ አሁን በፍጥነት እየተቀየረ ባለበት ሰዓት ከጤና እስከ ትምህርት፣ ከግብርና እስከ ባንክ፣ ከንግድ እስከ ሳይንስ ምርምር ሁሉም እንዳለ በኤአይ እየተገነቡ በኤአይ እየተሰሩ ነው። ኤአይ ሰዎችን ከስራ ያስወጣሉ ብለው ይጠይቃሉ። እውነታው ግን ወደፊት ዓለምን ኤአይ የሚጠቀሙ ሰዎች ናቸው የሚቆጣጠሩት። ያንን ማወቅ አለባችሁ። አርቲፊሻል ኢንተለጀንስ እና ዳታ ሳይንስ ውስጥ ማወቅ ያለባችሁ ማሽን ለርኒንግ፣ ዲፕ ለርኒንግ፣ ቢግ ዳታ አናሊሲስ፣ ኮምፒውተር ቪዥን፣ ናቹራል ላንጉጅ ፕሮሰሲንግ፣ ፕሬዲክቲቭ የሆነ አናሊሲሶችን መስራት፣ እንደዚህ ከማሽን ለርኒንግ የተያዙ ነገሮችን ይጠናሉ። ለምሳሌ አንድ የአይ ሲስተም የተክልን በሽታ ለመለየት እንዲያስችል የባንክ መጭበርበሮችን ለማወቅ ወይም ደግሞ ደንበኛ ፍላጎት መገመት የሚችሉ ማሽን ለርኒንግ ፕሮጀክቶችን ቤዝድ ኦን ዳታ እንደ ማሽን ለርኒንጎችን በመማር እነዚህ ላይ በደንብ ፎከስ መስራት አለባችሁ። የስራ እድሎቹን በምናይበት ጊዜ ኤአይ ኢንጂነር መሆን ትችላላችሁ፣ ማሽን ለርኒንግ ኢንጂነር መሆን ትችላላችሁ፣ ዳታ ሳይንቲስት መሆን ትችላላችሁ፣ ዳታ አናሊስት መሆን ትችላላችሁ፣ ኤአይ ሪሰርቸር መሆን ትችላላችሁ፣ ኤአይ ፕሮዳክት ማናጀር መሆን ትችላላችሁ ማለት ነው። ይህ ዘርፍ ለመማር እንግዲህ የሚያስፈልጉ ትምህርቶች አሉ። ፓይተን፣ ስታቲክስ፣ ማትማቲክስ እና ፕሮግራሚንግ ላይ በጣም ጎበዝ መሆን አለባቸው እና ኤአይ ቱሉ ማወቅ በጣም ይጠቅማል። በተለይም ደግሞ ፓይተን መማር ለኤአይ በጣም ወሳኝ ነው። ፕሮግራሚንግ ላይ ፓይተን በደንብ አንደርስታንድ ማድረግ አለባችሁ። ስለዚህ የራሳችሁ ኤአይ ፕሮጀክት መስራትና ፖርትፎሊዮ መገንባት አለባችሁ። ያንን ካደረጋችሁ በቀላሉ ስራ ማግኘት የምትችሉበት ዲፓርትመንት ቢኖር ኤአይ ነው ማለት ነው። ኤአይ እና ዳታ ሳይንስ ነው ማለት ነው። የመጨረሻው ዋነኛውን በምናይበት ጊዜ ሳይበር ሴኩሪቲ ነው እና አሁን በዛሬው ዝርዝር ውስጥ አንደኛ የምናስቀምጠው በዲጂታል ዓለም ውስጥ መረጃ ከሁሉም በላይ ዋጋ ያለው ነገር ነው። ስለዚህ ባንኮች፣ መንግስታዊ ተቋማት፣ ሆስፒታል፣ ዩኒቨርሲቲ፣ ክላውድ ፕላትፎርም ሁሉም የሚጠቀሙት አንድ ነገር አለ። ይህም የመረጃ ደህንነት። ምክንያቱም የሳይበር አታክ ቁጥር እየጨመረ ነው። ስለዚህ ድርጅቶች ስርዓታቸውን የሚጠብቁት ወይም ደግሞ ራሳቸውን ከአጥፊዎች የሚጠብቁት ባለሙያ ያስፈልጋቸዋል፣ ወይም ሳይበር ሴኩሪቲ ስፔሻሊስቶች ያስፈልጋል። ስለዚህ ኔትወርክ ሴኩሪቲ፣ ኢቲካል ሃኪንግ፣ ፔኔትሬሽን ቴስቲንግ፣ ዲጂታል ፎረንሲክ፣ ክላውድ ሴኩሪቲ፣ ኢንሲደንት ሪስፖንስ ይገኛሉ። እነዚህ የስራ እድሎቹ በምናይበት ጊዜ ደግሞ ሳይበር ሴኩሪቲ አናሊስት መስራት ትችላላችሁ፣ ሴኩሪቲ ኢንጂነር መሆን ትችላላችሁ፣ ኢቲካል ሃከር መሆን ትችላላችሁ፣ ፔኔትሬሽን ቴስተር መሆን ትችላላችሁ፣ ሴኩሪቲ ኮንሰልታንት መሆን ትችላላችሁ፣ አማካሪነት፣ ዲጂታል ፎረንሲክ ስፔሻሊስት መሆን ትችላላችሁ። ስለዚህ ዘርፍ የሚጠቅሙ ክህሎቶች ደግሞ ምን ነገሮች ማወቅ አለብኝ ካላችሁ ኔትወርኪንግ ማወቅ አለባችሁ፣ ሊኒክስ የሚባለውን ኦፕሬቲንግ ሲስተም መረዳት አለባችሁ፣ ፕሮግራሚንግ እና ፕሮብሌም ሶልቪንግ ላይ ጎበዝ መሆን አለባችሁ፣ ሴኩሪቲ ቱሎችን እንዲሁም ደግሞ ሰርቲፊኬሽኖችን ማግኘት አለባችሁ። ሰርቲፊኬት በጣም ወሳኝ ነው፣ ያዩታል ማለት ነው። ምክንያቱም ከዚህ በፊት እንደዚህ አድርጌ አሸንፌ ነበር ብትሉ በጣም እንትን ነው። በተለይም ደግሞ ይሆናል ሌላ ለምሳሌ ሰርቲፊኬቶች እነዚህ እና ሃኬክስ ምናምን የመሳሰሉት አሉ። እነዛ ላይ ብትሳተፉ እንደ ፕራክቲካል የሆኑ ፕላትፎርም ለምሳሌ ትራይ ሃክ የሚባሉ አሉ፣ ሃክ ዘ ቦክስ የሚባላል። እነዚህ የመሳሰሉት ላይ መለማመድ ብትለማመዱ የበለጠ እናንተ ስኪላችሁን አዳብራችሁ በጣም ተፈላጊ የስራ ዘርፍ ነው። በጣም በብዙ የሚከፈልበት ነውና እነዚህ ላይ ከተማራችሁ ደሞዛቸውም ሬንጃቸውን ወደፊት እነግራችኋለሁ። እንደ አድቫይስ የምነግራችሁ ግን አንድ ነገር በጣም ጠቃሚ ምክር ልስጣችሁ። ብዙ ተማሪዎች የትኛው ዲፓርትመንት ብገባ ብዙ ገንዘብ አገኛለሁ ብለው ይጠይቃሉ። ነገር ግን ስኬት የሚወሰነው ዲፓርትመንት ብቻ አይደለም። ተመሳሳይ ዲግሪ ያላቸው ሁለት ሰዎች ሊኖሩ ይችላሉ። አንደኛው ብዙ እድል ያገኛል፣ ሌላኛው ግን ሊቸገር ይችላል። ምክንያቱም አንደኛ ስኪል ነው። ዛሬ የስራ ገበያው የሚፈልገው ዲግሪ ብቻ አይደለም። እነዚህ ስኪሎች ሊኖራችሁ ይገባል። የመጀመሪያው ኮምፒውተር ኮሚኒኬሽን ማለት እንግሊሽ ኮሚኒኬሽን ላይ ማለት ነው። ከኮምፒውተር ኮሚኒኬሽን እና እንግሊሽ ኮሚኒኬሽን ያስፈልጋችኋል። ኮምፒውተር ኮሚኒኬሽን ስላችሁ ኮምፒውተሮችን በደንብ አጠቃቀም መቻል። በዚህ ጊዜ ሁሉም ነገር በቴክኖሎጂ የሚሰራ ስለሆነ ያ ነገር ላይ ፎከስ ማድረግ አለባችሁ። ሁለተኛ ኮምፒውተር ስኪል ሊኖራችሁ ይገባል። ማንኛውም ዲፓርትመንት ብትማሩ ኮምፒውተር መጠቀም በጣም አስፈላጊ ነው። ስለዚህ እነዚህን ሶስተኛ ኤአይ ስኪል ሊኖራችሁ ይችላል። ኤአይ ቱል መጠቀም በጣም ሌላው ደግሞ ኤአይ ስኪል ነው። ኤአይ ቱል መጠቀም በሙያው የተፈለገ ስለሚሆን አራተኛ ፖርትፎሊዮ ሊኖራችሁ ይችላል፣ የሰራችሁትን ስራ ማሳየት። አምስተኛ ኢንተርንሺፕ በተማሪነት ጊዜ ልምድ አግኝታችኋል፣ ያ ጊዜም የነበራችሁ ልምድ ይጠቅማችኋል። ስድስተኛ ደግሞ ፕሮብሌም ሶልቪንግ ችግር መፍታት መቻል አለ። እነዚህን ችግሮች ካደረጋችሁ ዲፓርትመንት በሩ ከተከፈተላችሁ ወደ ስኬት የምትሄዱበት መንገድ ቅርብ ነው የሚሆነው። እንግዲህ የፕላስ ኢትዮጵያ ቤተሰቦች እነዚህ ነገሮች እነዚህ ላይ ፎከስ ካደረጋችሁ አይቀር ፍሬሽማን ኮርስ ፕሮግራሚንግ፣ አርቲፊሻል ኢንተለጀንስ፣ ስተዲ ቲፕ እና ኬሪየር አድቫይስ ወይም ዩኒቨርሲቲ ጋይዶችን ከኛ ጋር ማግኘት ትችላላችሁ። እዚህ ቻናል ላይ በጣም ብዙ ቪዲዮዎችን ወደፊት ሰራላችኋለሁ። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ለጓደኞቻችሁ ሼር ከማድረግ በተጨማሪ ሰብስክራይብ እያደረጋችሁ በቅርቡ 100,000 ሰብስክራይበር እንገባለን። ይመቻችሁ። ወዳችኋለሁ።